በጣም ደስ የሚል ስሜት ነው። አርሰናል በኢትዮጵያም ሚሊዮኖች የሚደግፉት ከልጅ እስከ አዋቂ ሚሊዮኖች በፍቅሩ የወደቁለት ክለብ ነው። ዘንድሮ ደግሞ ከ22 ዓመታት በኋላ የሊጉ ሻምፒዮን ሲሆን በመላ ኢትዮጵያ የሚገኙ የክለቡ ደጋፊዎች የክለቡን ማሊያ በመልበስ ደስታቸውን እየገለጹ ይገኛሉ። የታዋቂ ኢትዮጵያውያን የህይወት ዘይቤ፣ ግለ ታሪክ፣ ስኬት እንዲሁም አነጋጋሪ ጉዳዮች በፍጥነትና በሳቢ አቀራረብ ወደ እናንተ የሚደርሱበት ኩል ሚዲያ ዛሬ በልዩ ዝግጅት ወደ እናንተ መጥቷል። ዝነኛ ኢትዮጵያውያን የአርሰናል ደጋፊዎችን የተመለከተ ልዩ ቪዲዮ ይዘን ቀርበናል። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። ከልጅ እስከ አዋቂ በፍቅር የወደቁለት ክለብ ነው። ከሁለት አስርት ዓመታት በላይ የሊጉን ክብር አለመቀዳጀቱ ቢያስቆጫቸውም ቡድናቸውን በትዕግስት በመጠበቅ የእውነተኛ ደጋፊ ምሳሌ የሆነው ዘመናትን ተሻግረዋል። አርሰናል በኢትዮጵያም ሚሊዮኖች የሚደግፉት ከልጅ እስከ አዋቂ ሚሊዮኖች በፍቅሩ የወደቁለት ክለብ ነው። ዘንድሮ ደግሞ ከ22 ዓመታት በኋላ የሊጉ ሻምፒዮን ሲሆን በመላ ኢትዮጵያ የሚገኙ የክለቡ ደጋፊዎች የክለቡን ማሊያ በመልበስ ደስታቸውን እየገለጹ ይገኛሉ። ከታዋቂ አርቲስቶች እስከ ጋዜጠኞች፣ ከአንጋፋ ፖለቲከኞች እስከ ኮሜዲያኖች አርሰናልን በመደገፍ ከሚታወቁ በርካታ ኢትዮጵያውያን መካከል የተወሰኑትን ዛሬ በዚህ ቪዲዮ እናስተዋውቃችኋለን። በኢትዮጵያ በቀዳሚነት ከሚታወቁ የአርሰናል ደጋፊዎች መካከል አንዱ ሰይፉ ፋንታሁን ነው። የሰይፉ በኢቢኤስ እና የታዲያስ አዲስ የመዝናኛ ፕሮግራሞች አዘጋጅና ቀደም ሲል በፊልም ስራዎች የሚታወቀው ሰይፉ ፋንታሁን አርሰናልን ለዓመታት በመደገፍ ከሚታወቁ ዝነኛ ኢትዮጵያውያን መካከል አንዱ ነው። ሰይፉ በተለያዩ አጋጣሚዎች በሬዲዮም ሆነ በቴሌቪዥን በሚያቀርባቸው ዝግጅቶች ወቅት የክለቡ ደጋፊ መሆኑን በተደጋጋሚ ገልጿል። ጨዋታና ቁም ነገርን በማዋዛት የሚታወቀው ሰይፉ ፋንታሁን ከልክ ያለፉ የእግር ኳስ ደጋፊዎችን ድርጊት በማውገዝም ይታወቃል። በአንድ ወቅት ሲናገር ኳስ ከመዝናኛነት አልፎ ሊያሳብደን አይገባም፣ የተቃራኒ ቡድን ተጫዋቾች እርስ በራስ ተሳስቀው ሲለያዩ እያየን የእግር ኳስን ውጤት የዓለም ፍጻሜ አድርጎ ማሰብ ትክክል አይደለም ብሏል። አርሰናል የዘንድሮ የፕሪሚየር ሊጉ ሻምፒዮን መሆኑን ተከትሎ ሰይፉ በታዲያስ አዲስ ስቱዲዮ ውስጥ ከባልደረባው ሉላ ጋር በዳንስ ደስታውን ሲገልጽም ታይቷል። ይህ ቪዲዮ በርካቶች ወደውታል። በጣም ደስ የሚል ስሜት ነው። የፈለጉት የነበረው ታዋቂው ፖለቲከኛ ጌታቸው ረዳ በተለያዩ ጊዜያት በሚያደርጋቸው የፖለቲካ ንግግሮች የሚታወቀው አቶ ጌታቸው ረዳ የአርሰናል ደጋፊ መሆኑን በቅርቡ ይፋ አድርጓል። የጠቅላይ ሚኒስትሩ አማካሪ የሆነው አቶ ጌታቸው ረዳ አርሰናል የሊጉ ሻምፒዮን መሆኑን ባረጋገጠበት ዕለት በማህበራዊ ትስስር ገጹ ብራቮ አርሰናል በማለት ያጋራው ጽሑፍ በርካቶችን ያነጋገረ ሆኗል። ይህንን የጌታቸው ረዳ ፖስት በፌስቡክ ላይ ብቻ ከ61,000 በላይ ሰዎች ላይክ አድርገውታል። የኢኖቬሽንና ቴክኖሎጂ ሚኒስትርና የአማራ ብሔራዊ ንቅናቄ አብን ፓርቲ ሊቀመንበሩ በለጠ ሞላ ሌላኛው የአርሰናል ደጋፊ ባለስልጣን ናቸው። ፖለቲከኛው ነፍጠኛው አሸነፈ በማለት የፕሪሚየር ሊጉን ዋንጫ ምስል ያጋሩበት የፌስቡክ ፖስት በብዙዎች ዘንድ አነጋጋሪ ሆኗል። የአርሰናል ደጋፊ መሆናቸውን በተመሳሳይ ቀን ይፋ ያደረጉት ሌላኛው ዝነኛ ፖለቲከኛ ወርቅነህ ገበየ ናቸው። በአሁኑ ወቅት የኢጋድ ዋና ጸሐፊ የሆኑት አቶ ወርቅነህ ገበየሁ የኢትዮጵያ የውጭ ጉዳይ ሚኒስትር እንደነበሩም ይታወሳል። እሳቸውም ማንቸስተር ሲቲ ከቦርንማውዝ ጋር አቻ ተለያይቶ አርሰናል ሻምፒዮን መሆኑን ባረጋገጠበት ምሽት ኮንግራቹሌሽን አርሰናል በማለት በማህበራዊ ገጻቸው ላይ ጽፈዋል። ከፖለቲከኞች በተጨማሪ የአርሰናል ደጋፊ የሆኑም በርካታ ኢትዮጵያውያን ሙዚቀኞችም አሉ።
ከጎሳዬ ተስፋዬ እስከ ብስራት ሱራፌል እንዲሁም ከሳሚዳን እስከ ልጅ ማይክ በስፋት ከሚታወቁ የመድፈኞቹ ደጋፊዎች ጥቂቶቹ ናቸው። በተለይ የአርሰናልን ጨዋታዎች በስታዲየም ተገኝተው የተመለከቱት ልጅ ማይክና ሳሚዳን በማህበራዊ ገጻቸው ስለ አርሰናል በተደጋጋሚ ፖስቶችን በማጋራት ይታወቃሉ። ሳሚዳን አርሰናል ሻምፒዮን መሆኑን በማስመልከት አዲስ ነጠላ ዜማ የለቀቀ ሲሆን በዚህ ሙዚቃው እሱን ጨምሮ በሚሊዮኖች የሚቆጠሩ የአርሰናል ደጋፊዎች ለዓመታት ተስፋ ባለመቁረጥ ከክለቡ ጎን መቆማቸውን ገልጿል። ሳሚዳን ማንቸስተር ሲቲ ነጥብ ጥሎ አርሰናል ሻምፒዮን መሆኑ ሲረጋገጥ ስሜቱን ቃላት የማይገልጸው ልዩ ደስታ ተሰምቶኝ ለተወሰነ ደቂቃ ማመን አቅቶኝ ነበር ብሏል። አርሰናል ዋንጫውን በማንሳቱ በውስጥ የነበረውን ስሜትና ደስታ ማውጣት ስለፈለኩ በአጭር ጊዜ ውስጥ ሙዚቃውን ለደጋፊው አድርሻለሁ ሲል ተናግሯል። በጣም ደስ የሚል ስሜት ነው። እንኳን ያው የፈለኩት የነበረው እሁድ ላጥ እናደርጋለን ያኔ በደንብ በከፍተኛው ሁኔታ እንደሰታለን ብዬ ነበረ። ደስታችን ቀድሞ መጥቷል። የወላይትኛ ሙዚቃ አቀንቃኙ ዲዲ ጋጋ በተመሳሳይ የአርሰናልን ድል ተከትሎ የለቀቀው ሙዚቃ ተወዳጅነትን አትርፎለታል። ታዋቂው ድምፃዊ ጎሳዬ ተስፋዬ የአርሰናልን የሻምፒዮንነት ዜና ተከትሎ እንኳን ደስ አለን አርሰናላውያን በማለት የአርሰናልን ማሊያ ለብሶ ከተነሳው ፎቶ ጋር አጋርቷል። ድምፃዊ አስገኘው አሽካው አስጌ በተለይም በማህበራዊ ሚዲያው በስፋት ከሚታወቁ የአርሰናል ደጋፊዎች መካከል ይጠቀሳል። ድምፃዊው አርሰናል ግቦችን ሲያስቆጥር የሚያሳያቸው የደስታ አገላለጽና ሽንፈት ሲያስተናግድ የሚያሳየው የሐዘን መግለጫ መልእክቶች በብዙዎች ዘንድ ይታወቃሉ። በአባይ ቴሌቪዥን የሚተላለፈው የማን ይቀነስ ፕሮግራም አዘጋጅ ዳዊትም እንዲሁ በተመሳሳይ የአርሰናል ደጋፊ መሆኑ ይታወቃል። እነዚህን ጨምሮ በርካታ ቲክቶከሮችና ባለስልጣናት እንዲሁም ሙዚቀኞችና በርካታ አርቲስቶች የአርሰናል ደጋፊ መሆናቸውን በተለያዩ ጊዜያት ሲገልጹ ቆይተዋል። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ ከተረጋገጠ በኋላ በርካቶች ደስታቸውን እየገለጹ ይገኛሉ። ዛሬም በኢትዮጵያ በተለያዩ አካባቢዎች በርካቶች ደስታቸውን ለመግለጽ ወደ አደባባይ ወጥተዋል። የታዋቂ ኢትዮጵያውያን የህይወት ዘይቤ፣ ግለ ታሪክ፣ ስኬት እንዲሁም አነጋጋሪ ጉዳዮች በፍጥነትና በሳቢ አቀራረብ ወደ እናንተ የሚደርሱበት ኩል ሚዲያ